ስለ ኤአይ አመጣጥ ታሪኮችን ባጭሩ ስንመለከት ኤአይ የተፈጠረው የቅርብ ጊዜ ታሪክ እንደሆነ ይህ ፈጠራ የአጭር ጊዜ ፈጠራ እንደሆነ ብዙ ሰዎች ይገምታሉ። ግን ታሪኩ እንደዛ አይደለም። የታሪክ አፈጣጠሩ 1940ዎች የተጀመረ ነው። 1940ዎች ላይ አንድ ሳይንቲስቱ የሂሳብ ቀመር ባለሙያው መጀመሪያ ጊዜ ነው ይህንን ኤአይ ጽንሰ ሐሳቡን የፈጠረው። መጀመሪያ 1940ዎቹ ላይ ስንመጣ ኤአይ አርቲፊሻል ኢንተለጀንስ የሚለው ወርድ ወይም ይህ ቃላት መጠቀም የተጀመረው በ1956 ነው። ከዛ በፊት ነበረ ስለ ሂሳብ ቀመር ባለሙያ እንደዚህ አይነት ሐሳብን ራሱ የጠነሰሰው ሐሳቡ መጀመሪያ የነበረው ቢሆንም ይሄ አርቲፊሻል ኢንተለጀንስ ወርዱ የተፈጠረው በ1956 ዳርትማውዝ ኮንፈረንስ ላይ ነው። አርቲፊሻል ኢንተለጀንስ የሚለው ቃላት መጀመሪያ ጊዜ መጠቀም የተጀመረው። ከዛ በፊት ነበረ ሐሳቡ መጀመሪያ የተጀመረው። አላን ቱሪንግ ነበረ 1943 ላይ ይሄንን ሐሳብ የጀመረው። መጀመሪያ ጊዜ የተፈጠረው ማሽን እንደ ሰው ማሰብ ይችላል። ያ መጀመሪያ ጊዜ የተፈጠረ ማሽን ነው። ያ ማለት መጀመሪያ የተፈጠረው ማሽን ሐሳቡ ምንድነው? ኒውሮ ኔትወርክ ሞዴል ነው። ይሄ ኒውሮ ኔትወርክ ሞዴል ማለት እንደ ሰው አንጎል ማሰብ የሚችል ማሽን እንደማለት ነው። ያ የተፈጠረው ከዛ እያደገ ሲመጣ ዳርትማውዝ ኮንፈረንስ ነበረ። በዛ ዳርትማውዝ ኮንፈረንስ ላይ አንድ የሂሳብ ቀመር ባለሙያው አርቲፊሻል ኢንተለጀንስ የሚለውን ቃላት ተጠቀመ። ይህ ቃላት እስከዛ ድረስ ቀጠለና ያ ማሽን መስሎ የተፈጠረው ማሽን በጠቅላላ ምንድነው የሚባለው? አርቲፊሻል ኢንተለጀንስ ሆነ። አርቲፊሻል ኢንተለጀንስ ማለት በነገራችን ሰው ሰራሽ አስተውሎት ማለት ነው። ማስተዋል ይችላል፣ ማሰብ ይችላል፣ ግን ሆኖ የተፈጠረ ናቹራል አይደለም። ናቹራል ሳይሆን ሰው የፈጠረ ፈጠራ ውጤት እንደሆነ ይታመንበታል። የፈለገ ቢሆንም ኤአይ ሰው ልጅን እንደማይተካ ይታመንበታል። ያ ሆኖ ሳለ ይህ ማሽን የተፈጠረው በ1943 ጀምሮ ነው። ይሄ ከ1943 ጀምሮ የተፈጠረው ማሽን ስም ትክክለኛ አርቲፊሻል ኢንተለጀንስ ብሎ የተሰጠው በ1956 ዳርትማውዝ ኮንፈረንስ ላይ ነው። በዚህ ኮንፈረንስ ላይ አርቲፊሻል ኢንተለጀንስ የሚል ስም ተሰጠ። በ1960ዎቹ እስከ 1970ዎቹ የኤአይ መጀመሪያ ፕሮግራም ለምሳሌ ኤሊዛ የተሰኘ የፕሮግራም ውጤት ተፈጠረ። ይህ ቴክኖሎጂ ጉድለት ምክንያት ኤአይ ዊንተር ተብሎ የሚጠራ ዝቅተኛ ዘመን እንደሆነ ይታመንበታል። ያ ማለት ኤአይን እንደታሰበለት አላደገም። ኤአይ እንደታሰበ ብዙ ተስፋ ቢጣልም ብዙ ፋይናንስ ችግሮች ምክንያት የኤአይ ላይ የነበረው የምርምር ስራዎች የተቀዛቀዘበት ጊዜ እንደነበረ ይታመናል። በ1990ዎቹ ጀምሮ ማሽን ለርኒንግ እና በዳታ መጠን መጨመር ኤአይ ዳግመኛ እድገት አገኘ። ይህ ማለት 1990ዎቹ ላይ ድጋሚ ኤአይ የተወለደበት ሪላንች የተደረገበት ብዙ ተስፋ የተጣለበት አዳዲስ ፈጠራዎቹ የመጡበት የኤአይ ዘመን እንደሆነ ይታመንበታል። በዚህ ላይ 1990ዎቹ ላይ በጣም በፍጥነት እያደገ የነበረው የኤአይ ምርምር ውጤቶች እያደገው 2010 ላይ ዲፕ ለርኒንግ እና በታላቅ ዳታ ኤአይ እውቀት ላይ የተመሰረተ ቪዲዮ፣ ድምጽና ብዙ ንግድ ስራዎችን የሚያቀላጥፉ የኤአይ ውጤቶች ላንች መደረግ ጀመረ። በ2010 ላይ የተጀመረው የተቀላጠፈው በዛሬው ዕለት ላይ ብዙ ዘርፎችን የሚነካ የኤአይ ውጤቶች ተፈጠረ። አሁን እኛ የምንጠቀመው ቻት ጂቲፒ፣ ግሮክ፣ ጀምናይን የመሳሰሉት እንዲፈጠሩ ምክንያት የሆኑት ብዙ የኤአይ ጥናቶች በጣም የተጣጣፉበት የጨመሩበት ጊዜ ነው። ይህ ማለት ዛሬ በጤና ዘርፍ፣ በንግድ ዘርፍ፣ በትምህርት ዘርፍ፣ በሚዲያ ዘርፍ፣
በተለያዩ ዘርፎች ላይ ትኩረት የተጣለበት ስራ ሆኖ መጥቷል። ያ ማለት ኤአይ የዛሬ ቃላት አይደለም። ኤአይን ብዙ ሰዎች ከማይሆን ታሪክ ጋር ያገናኛል፣ ከማይሆን ውጤት ጋር ያገናኛል። ሆኖ ሳለ ግን ውጤቱ እንደሚታሰብ እንደዛ አይደለም። ብዙ ነገሮች አዳዲስ ነገር ሲመጣ ያስደነግጣል። በነገራችን እንደምናስብ አይደለም። መጀመሪያ ስልክ ሲመጣ እንደዚህ አልነበረም። በተን ነበረ። ከዛ ተች መጣ። ተች ላይም ሌላ ፊቸር እየተጨመረ ኤአይ እየተጨመረ ሲመጣ ብዙዎች እየተገረመን እየተደነቀን መጣ። ሁሉም ነገር በጀመረበት ጊዜ አዲስ ነገር ይዞ ሲመጣ ያስደነግጠናል። ብዙዎቻችን እንደዛ አይነት እያየን ነው። አሁን እውነት ለመናገር ኤአይ ብዙ ታሪክን እየሰራ የመጣ ነገር ነው። ማመን የሚከብድ ነገር የሆነ እየመጣ ነው። ሆኖ ግን እኛ እየሰጠነው ዳታን ነው መልሰው የሚሰጠው። በነገራችን ብዙ ሰዎች ኤአይ ሰውን ይተካል የሚል እምነት አላቸው። ግን እውነታው እንደዛ አይደለም። ለምን? ኤአይ ሰውን ሊተካ አይችልም በፍጹም። በእርግጥ ስራ ሊያቃልልን ይችላል እንጂ ኤአይ ሰውን እንደማይተካ ይታመናል። በስራ ዓለም ላይ ብዙ ስራዎች በኤአይ ሊተኩ ይችላሉ። ሆኖ ግን ኤአይ ሰው ልጅን ሊተካ አይችልም። ኒውሮ ኔትወርክ የተፈጠረበት ዓላማ ምንድነው? ሰው መስራት የሚችለውን ስራዎች እንዲሰራ ነው። ሰው የሚሰራውን ስራ ኤአይ ተካ ማለት ሰውን ይተካል ማለት አይደለም። በእርግጥ የፈጠራ ስራዎችን ሊያቃልል ይችላል። ሆኖ ግን እንደ ሰው ልጅ አእምሮ አዳዲስ ፈጠራዎችን ሊፈጥር አይችልም። ሆኖ ግን እኔ አንድን ዳታ በሰጠሁት ሳምበዲ ያንን ዳታ ሪጀነሬት አድርጎ ሊጠቀም ይችላል። ይሄ ማለት ኤአይ ሰው ልጅን ይተካል ማለት አይደለም። በፍጹም አይተካም ብዬ እኔ በራሴ አምናለሁ። ለምን? ኤአይ ብዙ ስራዎችን ሊያቃልል ይችላል። እኔ የምሰራው ስራዎችን ኤአይን ተጠቅሜ ብዙ ዳታዎች እሱ አክሰስ ስለሚያደርግ ከዚህ በፊት እኛ አሁን ቻት ጂፒቲ ከመምጣቱ በፊት ጉግል ሰርች ነው የምንጠቀመው። ጉግል ሰርችን ስንጠቀም እንዴት ነው? የምንፈልገው ነገር ታይፕ አድርገን ሰርች እናደርጋለን። ሰርች ስናደርግ ያን ዳታ ውስንነት አለው። ሆኖ ሳለ እንደ ቻት ጂፒቲ ከመጣ በኋላ ቻት ጂፒቲ ስፔሲፊክ የሆነው ጥያቄዎችን ስፔሲፊክ የሆነው አንሰርን ይሰጣል። ይሄ ማለት አቃለለ ማለት ነው። እኔ የሚፈልገውን ውጤትን ለማግኘት ጉግል ላይ ሰርች ሳረግ ብዙ ሳይቶችን ሊንኮችን መንካት ይጠብቅብኛል፣ ማንበብ ይጠብቅብኛል። ምን ግን ቻት ጂፒቲ ከመጣ በኋላ አቃለለ። አንድን ጥያቄ ኤግዛክት ከጠየቁ ያችን ጥያቄ ኤግዛክት መልስ ይሰጠኛል። ይሄ ማለት ስራውን አቃለለ ማለት ነው። ብዙ ሳይቶችን ክሊክ የማድረግበትን ታይም አቃለለልኝ ማለት ነው። ይሄ የስራውን አቃለለ ማለት ነው እንጂ ሰውን ይተካል የሚል እምነት ሊኖርን አይገባም። ኤአይ አሁን ብዙ ዘርፎችን እየነካ ነው። ከኤአይ ጋር አብረን ደግሞ ራሳችን አፕዴት ካላደረገን ያ ስራን እናጣለን። ያ ስራ አጣን ማለት ብዙ የስራ ቁጥር ይጨምራል እንደማለት ነው። ይሄ ብዙዎች ዘንድም በዓለም ዘንድም የታመነበት ሀቅ ነው። ስለዚህ እኛ ራሳችንን ከኤአይ ጋር አብረን ለማሳደግ አፕዴት ለማድረግ ግዴታ ኤአይን ማጥናት፣ ስለ ኤአይ ፊውቸሮች መረዳት ይኖርብናል። ለምሳሌ አሁን ሪሰርች አድቫይስ የሚሰጡ ሰዎች ድሮ በጣም ሲፈለጉ ነበር። አሁን ግን ይሄ ኤአይን የሚጠቀም ሰው ብዙ ሪሰርቾችን በሰከንድ ውስጥ መስራት ይችላል። ይሄንን እኛ ከኤአይ ጋር አብረን ራሳችን አፕዴት ካላደረግን በዚህ ስራ ዘርፍ ላይ የነበሩ ሰዎች ስራ አቅማቸው ሊዳከም ይችላል። እንደዚህ እንዳይሆን ራሳችን አብረን ከኤአይ ጋር አፕዴት ማድረግ ይኖርብናል። ለምሳሌ አሁን ወደ ሶሻል ሚዲያ ስንመጣ ኤአይ በሶሻል ሚዲያ ላይ ብዙ ትልቅ ተጽዕኖን እየፈጠረ ነው የመጣው። ለምሳሌ ጀነሬትድ የሆኑ ኮንቴንቶች አሉ። ለምሳሌ ኤአይ ጀነሬትድ የሚያደርጉ ኮንቴንቶች ይኖራሉ። ያንን ብዙ ጊዜ ከዚህ በፊት ኤአይ ከመምጣቱ በፊት ሰው የሚሰራ ኮንቴንት ነበር። ለምሳሌ አሁን ማስታወቂያ ለመስራት አንድን ፕሮዳክት የሚያስተዋውቅ ኮንቴንትን ለመስራት ብዙ ካሜራ፣ ብዙ ላይት፣
ብዙ ወጪ ወጥቶበት ስክሪፕት ተጽፎበት እንደዛ አይነት ነገር ይኖራልና ያንን ደግሞ ኤአይ መጣና ኮንተንትን ኤአይ ነው ጀነሬት የሚያደርገው። እኛ ኢሜጅ እንሰጣለን፣ ፎቶ አንስተን ፎቶ እንሰጣለን። ያንን ፎቶን እኛ በምንፈልገው ስክሪፕት ጽፈን ካስገባን በኋላ ያንን ፕሮምፕት እሱ ቀጥታ ወደ ቪዲዮ ይቀይራል። ባጭሩ ማስታወቂያ ቪዲዮ ተሰራ ማለት ነው። ይሄ ማለት ሶሻል ሚዲያ ላይ የነበረው ተጽዕኖ ነው። ወደ ጤናም ብንመጣ እንደዚህ አይነት ብዙ ተጽዕኖች አሉ። ትምህርት ዓለም ላይም አሁን ትምህርት ድሮ ብዙ መጽሐፎችን ለማንበብ እንቸገራለን። እኛ ግን አሁን የምንፈልገውን ታይትሉን ብቻ ቶፒኩን ብቻ እንሰጣለን። በዛ ቶፒክ ላይ ማጥናት ማንበብ ያለብን ነገር ስፔሲፊክ የሆነችውን አንኳር ሐሳቧን ያስቀምጥልናል። ያችን ሐሳቧን ማጥናት ማንበብና ለፈተና የሚያዘጋጅን ራሳችን ዝግጁ የሚያደርግ ሐሳቦችን ይሰጠናል። ስለዚህ በዚህ ቪዲዮ ላይ እንዳያችሁት ከሆነ ይጠቅማል ብዬ የማስበው ነገር ራሳችን ከኤአይ ጋር ማዛመን ይኖርብናል። ኤአይ አሁን የህይወታችን ክፍል እየሆነ ነው የመጣው። አሁን የምንፈልገውን ነገር ኤአይ በአንድ ላይን ተከስት እንጠይቃለን፣ ብዙ ጽሁፎችን ይሰጠናል። እንደዚህ አይነት ትምህርት ዓለም ላይ በጥናት ዓለም ላይ ብዙ ተጽዕኖችን እየፈጠረ ነው የመጣው። ስለዚህ እንደዚህ አይነት ጠቃሚ መረጃ ይኖራል። ይህንን ዩቲዩብ ቻናል ሰብስክራይብ ያደረጋችሁት ነገር ልጆች ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ ሁለተኛ ቪዲዮዬ ነው አፕሎድ ሳደርገው በዚህ ሳምንት ሁለተኛ ቪዲዮዬ ነው። ቀጣይ ደግሞ እንደዚህ አይነት ጠቃሚ መረጃዎችን ይዤላችሁ የምመጣው ይሆናል። ይህንን ዩቲዩብ ቻናል ይጠቅማል የምላቸውን ነገር በጠቅላላ እንደዚህ በጥናት የተመሰረተ ሐሳቦችን የማወራላችሁ የማወያይላችሁ ይሆናል። ቤቱን ሰብስክራይብ ማድረግ ቤተሰብ ይሁኑ። እወዳችኋለሁ። በቀጣይ ደግሞ በሌላ ቶፒክ እንገናኝ። መልካም ቀን። ጤና